ሰላም ጤና ይስጥልኝ የተከበራችሁ የዩቲዩብ ቻናላችን ቤተሰቦች ለእናንተ ይመጥናሉ ያልናቸውን ከመዝናኛው ዓለም የተሰሙ ከሀገር ውስጥ ከውጪ በወቅታዊ ጉዳዮች የያዝናቸውን ዘገባዎች ይዘን ቀርበናል። ርዕሰ ጉዳዮቹን በማስቀደም እንጀምር። ከሰሞኑ በአዲስ ምዕራፍ ላይ ቀርባ በነበረችው ብርቱካን ተመስገን ጉዳይ መንግስት በሽብር ወንጀል ተሳታፊ ያላቸውን የኢቢኤስ ጋዜጠኞች ማሰሩ የሚታወስ ሲሆን መቀመጫውን አሜሪካ ያደረገው ሲፒጄ ጋዜጠኞች መብት ተሟጋች ድርጅት የታሰሩት ጋዜጠኞች በአስቸኳይ እንዲፈቱ መጠየቁ ተገልጿል። ጉዳዩን አስመልክቶ የወጣውን መረጃ ታደምጣላችሁ። በሌላ መረጃ የቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ ስለ ታዋቂው ድምፃዊ ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ የተናገሩት አስደናቂ ንግግርንም በመረጃችን ይዘነዋል። በሌላ ዜና አሜሪካ ከቤጂንግ ሊሰነዘር የሚችል ስጋት ለመከላከል ዝግጁ ነኝ ማለቷ ተገልጿል። ዝርዝሩ ተዘጋጅቷል። እነዚህንና በወቅታዊ ጉዳይ ከሀገር ውስጥ ከውጪ ያዝንላችሁ ዘገባዎችንም አካተናል። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቪዲዮን ላይክ ለሌሎች ተደራሽ እንዲሆን ሼር ማድረግዎን አይዘንጉ። እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በመጋበዝ በዘገባችን ወደ ያዝንላችሁ መረጃዎች እናልፋለን። አብረን እንከታተለው። ክቡራን አድማጮች በቅድሚያ በርዕሰ ጉዳዮቹ ቅድሚያ ያስደመጥናችሁን መረጃዎች ወደ እናንተ ላድርስ። ከሰሞኑ በአዲስ ምዕራፍ ላይ ቀርባ በነበረችው ብርቱካን ተመስገን ጉዳይ የኢትዮጵያ መንግስት ያሰራቸውን የኢቢኤስ ጋዜጠኞች እንዲፈቱ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጠየቀ። ሲፒጄ በጋዜጠኞች እስር ዙሪያ የፍትህ ሚኒስቴርን ለማናገር ሙከራ እንዳልተሳካለትም ገልጿል። ይሁንና የኢትዮጵያ ባለስልጣን ከሰሞኑ አስረው የሽብር ክስ ያቀረቡባቸው የሰባት የኢቢኤስ ጋዜጠኞች እንዲፈቱ መቀመጫውን በአሜሪካ ኒውዮርክ ያደረገው የጋዜጠኞች መብት ተሟጋች ሆነው ኮሚቴ ቱ ፕሮቴክት ጆርናሊስትስ ሲፒጄ አሳስቧል። ሲፒጄ ባወጣው መግለጫ አዲስ ምዕራፍ የተባለ የኢቢኤስ ፕሮግራም አዘጋጆች ብርቱካን ተመስገን በተባለች ግለሰብ ዙሪያ በሰሩት ፕሮግራም ለእስር መዳረጋቸውን ጠቅሶ የቴሌቪዥን ጣቢያው ባለቤት አማን ፍስሐ ጽዮን ይቅርታ መጠየቁንም አንስቷል። ይሁንና የጋዜጠኝነት ስርዓት ተጣሰ በሚል ጋዜጠኞችን አስሮ የሽብር ክስ መምዘዝ ያልተመጣጠነ አካሄድ ነው ያለው ድርጅቱ በዛ ላይ ፕሮግራም እገዳ ተጥሎበታል ያለችው የሲፒጄ አፍሪካ ፕሮግራም አስተባባሪ ሙቶኪ ሙሞ ናት። በመሆኑም ፖሊስ ጋዜጠኞች ግጭት ለመቀስቀስ የህገ መንግስቱን ስርዓት በኃይል ለመናድና መንግስት ለመገልበጥ ማሴር የሚሉ ክሶችን ማቅረቡም ይታወሳል። ይሁን እንጂ ነብዩ ጡኡመ ልንሳን፣ ታሪኩ ኃይሌ፣ ህሊና ታረቀኝና ንጥር ደረጀ የተባሉ የኢቢኤስ ጋዜጠኞች መጋቢት 17 ቀን 2017 ዓ.ም በቁጥጥር ስር መዋላቸው የሚታወስ ሲሆን ግርማ ተፈራ፣ ሄኖክ አባተና ሀብታሙ አለማየሁ የተባሉ ተጨማሪ የሚዲያ ሰራተኞች በቀጣይ ቀናት መታሰራቸውም ይታወሳል። ይሁን እንጂ ብርቱካን የመደፈር ወንጀል የተፈጸመባትን ዩኒቨርሲቲ ያልተናገረች ሲሆን በመንግስት በተከታታይ የተሰሩ ዶክመንተሪዎችና የማስተባበያ መገለጫዎች በብዙዎች ዘንድ ጥርጣሬ መፍጠሩንም ገልጿል። በሌላ መረጃ የቀድሞ የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ ስለ ታዋቂው ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ደግሞ ቴዲ አፍሮ እጅግ አስገራሚ ንግግርን ተናግሮ ነበር። ጌታቸው ረዳ ስለ ቴዲ አፍሮ አንድ ወቅት በአዲስ ነገር ጋዜጣ ይህንን ብለዋል። ቴዲ አፍሮ ያለውን ተወዳጅነትና ያካበተውን ስምና ዝና በሚመለከት ብዙ የሚያጠያይቅ ነገር ይኖራል ብዬ አልገምትም። በእርግጥም በአጭር ጊዜ ውስጥ ባደረገው የግሉ ጥረት አሁን ያለበት ደረጃ ላይ የደረሰ ነው። ሌሎች በመሰል ሙያ ላይ የመሳተፍ ዝንባሌ ላላቸው ወጣቶች ሊያስተላልፈው የሚችለው በርካታ ቁም ነገር እንዳለም አይካድም። በዚህ ረገድ የብዙ ሰዎች አርአያ ለመሆን ስለመቻሉም በእርግጠኝነት መናገር ይቻላል ብለዋል አቶ ጌታቸው ረዳ። በሌላ መረጃ የሌተናል ጄኔራል ታደሰ ወረደ ፕሬዝዳንትነት በአሜሪካ አድናቆት ተቸረው። የአሜሪካ አምባሳደር በኢትዮጵያ ኤርቪን ማሲንጋ ሌተናል ጄኔራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሆነው መመረጣቸው የፕሪቶሪያ ስምምነትን ዳግም እንደሚያረጋግጥና ለትግራይና ኢትዮጵያ ፍላጎት ምላሽ ለመስጠት ያለውን ቁርጠኝነት እንደሚያሳይም ገልጿል። ይሁንና አምባሳደሩ በሰጡት መግለጫ የሰላም ስምምነቱ በታደሰ መሾም ዳግም መረጋገጡና ተፈናቃዮች ወደ ቀያቸው ለመመለስ የቀድሞ ታጣቂዎችን ትጥቅ ለማስፈታትና የሕግ የበላይነትን ለማስከበር የገቡትን ቃል አድንቀዋል። ይሁንና ሌተናል ጄኔራል ታደሰ ወረደ ከትናንት በስቲያ መጋቢት 30 ቀን 2017 ዓ.ም በይፋ የቀድሞውን የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን በመተካት ርክክብን አድርጓል። ይህ የአመራር ለውጥ ህወሓት ውስጥ ለወራት የቆየውን የውስጥ ክፍፍል ተከትሎ የተከናወነም እንደሆነ ተገልጿል።
በማስከተል ከውጪ አዲሱ የታክስ ጭማሪ ከቻይና በስተቀር ለ3 ወራት ተፈጻሚ አይሆንም አሉ ፕሬዝዳንቱ። ዶናልድ ትራምፕ ባለፈው ሳምንት ጀምሮ በበርካታ ሀገራት ላይ ጥለውት የነበረው አዲሱ የታክስ ጭማሪ ከቻይና በስተቀር ለሚቀጥሉ 3 ወራት ተፈጻሚ እንደማይሆንም አሳውቋል። በቻይና ላይ የ125 የታክስ ጭማሪ ማድረጋቸውና ተፈጻሚ እንደሚሆንም ገልጿል። ሌሎች ሀገራት ግን ለሚቀጥሉ 3 ወራት የ10% ታሪፍ ብቻ ተፈጻሚ ይሆንባቸዋልም ብሏል። በቻይናና በአሜሪካ መካከል የንግድ ጦርነት ተጧጡፎ የቀጠለ ሲሆን ቻይናም ከአሜሪካ በሚገቡ የንግድ ግብዓቶች ላይ የ84% ታክስ አስቀምጣለች። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገራት ላይ የሚጣል አዲስ ታሪፍ ይፋ ካደረጉም በኋላ በተለይም ከቻይና ጋር ተፋጠዋል። ትራምፕ ከዚህ በፊት ሌሎች ሀገራት የአሜሪካ ምርቶች ላይ ከሚገባ በላይ ታሪፍ ጥለዋል ብለው እንደሚያምኑና ይህንን የሚያስተካክል ታሪፍ እንደሚጥሉ ከተናገሩም በኋላ ነው አዲሱን ታሪፍ ያስተዋወቁት። ይሁንና በመጀመሪያው ዙር ፕሬዝዳንት ትራምፕ ከቻይና በሚገቡ ምርቶች ላይ የ104% ቀረጥ ጥለው የነበረ ሲሆን ቻይናም በምላሿ ሪሲፕሮካል ታሪፍ በተለምዶ አንድ ሀገር የሆነ ሀገር ላይ ታሪፍ ስትጥል በምላሹ ሌላኛው ሀገር የምትጥለው ታሪፍ ነው። 84% ከአሜሪካ በሚገቡ ዕቃዎች ላይ ቀረጥ መጣሏንም ገልጻለች። ይህ በእንዲህ እንዳለ አሜሪካ በቻይና ላይ የጣለችው የቀረጥ ዝርዝር 10% አዲስ ቤዝ ታሪፍ ይህ በኢትዮጵያና በሌሎች ሀገራት ላይ የተጣሉ ትንሹ ቀረጥ ነው። 20% ነባር ታሪፍ፣ 34% ተመጣጣኝ ሪሲፕሮካል ታሪፍ በፊት በቻይና በአሜሪካ ላይ ጥለው የነበረችውን ታሪፍ መጠን ያክል ነው። 50% ለቻይና ያለፉት ድርጊቶች ቅጣት የተጣለ ታሪፍንም ያካተተ እንደሆነ ተገልጿል። አሜሪካ ይህንን የታሪፍ ዝርዝር ይፋ ካደረገችም በኋላ በርካታ ሀገራት ግብረ መልስ ቢሰጡም ዛሬ ከአሜሪካ በኩል የተሰማው መረጃ ተደራራቢ ታሪፍ የተጣለባቸው ሀገራት ወይም ደግሞ ከ10 በመቶ በላይ ከአሜሪካ መንግስት ጋር ለመነጋገር መጠየቃቸውንም ይገልጻል። በተቃራኒው ግን የቻይና መንግስት ለአሜሪካ አዲስ ታሪፍ ተመጣጣኝ ያለውን የ84 በመቶ ታሪፍ መጣሉን ባስታወቀ በሰዓታት ውስጥ አሜሪካ በቻይና ላይ የጣለችውን የታሪፍ መጠን ወደ 125% ከፍ አድርገዋለች። በሌላ መረጃ በርካታ ቻይናውያን ለሩሲያ ተሰልፈው እየወገኑ ነው ሲሉ የዩክሬኑ ፕሬዝዳንት ዘለንስኪ አስታወቁ። በትንሹ 155 ቻይናውያን ዜጎች በሩሲያ ወገን ተሰልፈው እየወገኑ ነው ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አስታውቋል። በሩሲያ የደህንነት መስሪያ ቤት በተገኘ መረጃ 155 ቻይናውያን በጦርነቱ በቀጥታ ተሳታፊ መሆናቸውን እንደተደረሰበትና ቁጥራቸው ከዚህም ከፍ ሊል ይችላል ሲሉ ዘለንስኪ አክሏል። ይሁንና ከትናንት በስቲያ እንዲሁ 2 በሩሲያ ወገን ሲወግኑ የነበሩ ቻይናውያን መማረካቸውን ትዕዛዝ በቀጥታ ከቤጂንግ እያገኙ እንደሆነ በማጣራት ላይ ስለመሆናቸውም ዘለንስኪ ተናግረዋል። የቻይና ውጭ ጉዳይ ሚኒስትር ቃል አቀባይ ሊጂያን በበኩላቸው የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ክስ መሰረተ ቢስ ነው ሲሉም አጣጥለውታል። ክቡራን አድማጮች ከሀገር ውስጥ ከውጭ ለሰዓቱ ብታደምጧቸው ብለን የመራርንላችሁ ዘገባዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ ዘገባዎች እስከምንገናኝ ለሌሎች ለአዲስ መረጃዎች ተጨማሪ ትሩዝ ኢትዮጵያ ሶሻል ሚዲያን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዞታለሁ። በያለንበት የዓለም ዳርቻ ቸር እንቆይ።